ለሕይወታችሁ ዋጋ የምትሰጡ ከሆነ አሁን የምነግራችሁን ነገሮች በጭራሽ አታድርጉ። ሕይወታችሁን ሊያተርፉ የሚችሉ እውነታዎች። የመጨረሻው እኔን አድኖኛል። መንገድ ላይ ያለች ሴት ለልጇ ወተት እንድትገዛ ከጠየቀች ወጥመድ ሊሆን ስለሚችል ተጠንቀቁ። በድንገት የደረት ህመም ከተሰማችሁ፣ በተለይም ማቅለሽለሽ፣ የትንፋሽ ማጠር ወይም በክንዱ ወይም መንጋጋው ላይ ህመም የሚሰማ ከሆነ ወዲያውኑ ወደ ድንገተኛ አገልግሎት ይደውሉ። የልብ ድካም ምልክት ሊሆን ይችላል። ዘረኛ ከሆንክ ስልክህ ያውቃል። ኮመንት ላይ አይሄት ብላችሁ ጻፉና የቀረውን አረፍተ ነገር ኪቦርዳችሁ ሳይዋሽ ይጨርሰዋል። ስልክዎን ቻርጅ ሲያደርጉ አልጋ ላይ ወይም ሶፋ ላይ አትተውት። በትራስ ወይም በብርድ ልብስ ስር ከመጠን በላይ በመሞቅ የእሳት አደጋ ሊያስከትል ይችላል። በምግብ መመረዝ ጊዜ ምንም እንኳን መብላት አስቸጋሪ ቢሆንም ፈሳሽ እየወሰዱ መቆየት በጣም አስፈላጊ ነው። እንደ ውሃ ወይም ጁስ ያሉ ብዙ ፈሳሾችን መጠጣትዎን ያረጋግጡ። ጥናቶች እንደሚያሳዩት ቻናሌን ሰብስክራይብ ያደረጉ ሰዎች ከሌሎቹ የተሻለ ዕውቀት እንዳላቸው አረጋግጠዋል። ስለዚህ አሁኑኑ ላይክ እና ሰብስክራይብ አድርጉ።